ተሳስተሃል። እንደው የተስማማሃት ቀን ነው አስተስተሃል ቶሎ መምጣት ያለብህ እንጂ የተጣላሃት ቀን መስጂድ የተስማማሃት የተግባባሃት ቀን እሷ በጀማዓ ነሳ የእሷን ማባውን ይሄ ሞኝነት ሸርዐን ሰላተል ጀማዓ በወንዶች ላይ ዋጅብ ነው። ብዙ ረህመት አለው። ያበበውን የጠፋውን ያጣውን መጠያየቅ መፈላለግ አለበት። ካወቀው መማር ካላወቀው ደግሞ ማረም ያላወቀው መማሪያ ያወቀው ማስተማሪያ ነው የሰላት ጀማዓ አስፈል። ስለዚህ ረሱል አለይሂ ሰላቱ ወሰላም በዚህ መልክ ነበሩ ከቤተሰባቸው ጋር። ሶስተኛ ረህመቱሁ ቢልአጥፋል ለህፃናት ያላቸው ንስበት ለህፃናቶች ያላቸው ንስበት በጣም ትልቅ ነበረ። ከዛ መካከል ያ አባ ዑመይር ለማ ፈዓለ ኑገይር እያሉ እርግብ ይዞ ከሚጫወቱ ህፃናቶች ጋር ይጫወቱ ነበር ረሱል አለይሂ ሰላቱ ወሰላም። እንዴት ብዬ ያ የተጫወቱበት የነበረው የመጫወቻ አሻንጉሊት እያሉ ከልጆች ጋር ያ አባ ዑመይር ለማ ፈዓለ ኑገይር እያሉ ሌላ ደግሞ ልጃቸው ሊሞት ተጠርተው ሰብራት ቢሏት አላቁሉልኝ ብላ አስገድዳው ሄደው ሊሞት ሲፈራገጥ ልጃቸውን ይዘው አይናቸውን ብሉብ አድርገው እስኪያፈስ ድረስ ወአንተ ያ ረሱለላህ እርሱም ያለቅሳሉ እንዴ እስኪባሉ በሰሃቦች ለልጅ ልጃቸው ሲሞት አልቅሰዋል። ግን አልቆጠሩ። نعم وأنا أولم ألقسنا القلب يحزن والعين تدمع قلبي تكزان عيني أبصرنا وإنما نسأل بهذا إنما نتيجه قوم الزمن أسرنا بلاسي عيجو عيجو ترجي لبرارتو لأنت لتودعك لترابعك لتقدرك تابوني موت لقربك لموتعك بالتالس هذه رحمة إسلامنا لإسلام المبركات لنا أنس من أصاب إلى كان رسول الله صلى الله عليه وسلم يأخذني فيقعدني على فخذه إنني يزوجنا تابعتنا يسكبت نبرا ويأخذ الحسن بن علي فيقعده على فخذه الآخر حسن بن علي لم يجد ذلك لما تمنج بعد تابعتنا يسكبت نبرا ونترك أسلم كذب فيضربنا ونتاجر يأخذ نبرا أرجو ياسنا نبر الرسول عليه الصلاة والسلام إلى ثم يضربهما ثم يقول اللهم ارحمهما فإني أرحمهما يا الله لنزل ولدتم سعادة إذن الله جم إلي ما أزل الله جوال له ويجيب إياه الرسول عليه الصلاة والسلام كي سعادة البراء جم بالتزازل إيه يعني كلا سنة مالك إتامة أنه أبو كريسيان البراء جم ولا أبو شكابات በታባቸው ከዛ ውሃ አብቶ እንዲፈስበት አልተቃበለ። አራተኛ ረህመቱ ቢልጃህ ለባህይማን ሲያዙ እንደው በሚገርም ሁኔታ አንዱ ባላገር የመጣና ወደ መስጂድ ገባና ከትንሽ ቆይታ በኋላ አንድመል ወይም እንደገባ ሽንት ይዞታል። እንደኛው መስጂድ ሴራሚክ አይደለም ወይም ሲሚንቶ ምንጣፍ አይደለም። ያሻዋ መስጂድ አንድ ጥቂት ቆመና ሽንቱን ለቀቀበት መስጂድ አንተ እያሉ ጮኹበት። ሰሃቦች ተው ወላ ትዙ አታቋርጡ ሸንቶች ቢጨርስ ድረስ ጠብቁታ። ጨረሰው ሽንቱ። ከዛ ከጨረሰው በኋላ ኢነ ልመሳጅድ ለም ቱብነ ሊሃዛ ይሰገድበት ይዘከርበት በማማሪያ መቅሪያ ዱዓ ማድረጊያ እንጂ ሽንት ቤት አልነበረም አሉት። ከዛ ከትንሽ ቆይታ በኋላ ወደ ሰላት ተገቡ። ዱዓ ሳደርግ ስጁድ ላይ ሆኖ اللهم ارحمني ومحمدا ولا ترحم معنا احدا من الناس يا الله لنا لمحمد ብቻ عليه الصلاه والسلام ማለት ነው። إذا كان አንድ ሰው ታጨምራለህ رسول سبحانه لقد هجرت واسعا عن العين صفي الله حسن قولتك أساطر قوة هذا هو الرحمة بالجاهل. الجاهل ممكن يسوق جاهل أن تأتي سبريجا لكبريجا لكبتريجا لمتاريجا لأفراد ليريجا إنكم قوم
ቀውም ተጅሀሉን እንዳለው ያለማወቅ ስራ። ስለዚህ በቻልከው ያወቀ አካል ቀለል አድርጎ ናቅ አድርጎ መገፋት መገደሉን ሞራል አድርጎ መውሰድ አለበት እንጂ ከጃሂል ጋር ትንብትም ከፈጠርክ ያሸንፋል። አታሸንፍም። በኢብኒ ነው ቀጥሎ የሚመጣውን አንተም ታውቀዋለህ። ደሊሉ ቁርአን ነው ወይ ሐዲስ ነው ወይ አቋራ ሰሃባ ነው ወይ ታቢዒ አይጠይቅህም። ይባጋታል ነው ሰጣህ ለሱ ማሰብ። ከዚህ ሁሉ ያለው አማራጭ ምንድን ነው? ይሰድልን እንዲህ አትያያዝ ሁሉን አትጠሩበት እና በተለሳለሰ መንፈስ በሚገባው መልክ ለማስተማር ሞክር። ያ ማለት ሀቁ ይቀየር ማለት ነው። የግድ ትንዚያር አባሁ ታድርጋ ይባላል። አንዳንድ የተሳሳተ ጥበባል የሚደግስ ከሆነ አብርሃም መደነስ፣ የሚፊን ከሆነ አብርሃም እየቃምከ ወይም ደግሞ የሚሰጥ ከሆነ አብርሃም እየሰጠከ የሚጠጣ ከሆነ በሃይላንድ ይዛለት ሄዳ የሚባል ግማ የለበት አንተ አድርገው መደረግ እንዳለበት ግለጽ። ግን እልህ ውስጥ አትገባ። የሚገርምህ እንደማትፈቅደው ያውቃል። አንተ ተው እንጂ ተው ስትለው ሞራል ይጨምራል። ዝም ስትለው ምነው ዝም ባልከኝ ብሎ ራሱ ሊጠይቅ ይሆናል። ምነው አንተ አትጠቀም ወይ አታውቅ ዝም ብለህ የኔ ማውስ ምን አደረግልሃል? ከገባህ መቶ አንተ ነው የሚጎዳ አልከው። ሀቂቃ አደንዛዥ ምስሎች ማን ነው የሚጎዱት? ታዛቢውን ተጠቃሚ ነው አይደል የሚጎዱት? ጥርሱ ያለ ይወድቃል፣ ጮጋራው ፌድ ያደርጋል፣ ሳምባው ነገር ይሆናል፣ ምስሉ ትልቀዋለች፣ ታናሹ ይልቀዋል፣ እንትና በሰበሰብ እንትን የሚጠራራ ክፍል ይለዋል። ስለዚህ ኪሎ የሚወርደው የራሱ ነው። የደም ግባቱ የሚደርቀው እሱ ነው። ኪሱ ባዶ የሚሆነው እሱ ነው። አንተ ምን ተጎዳ? ራህመተን ግን በኢስነት መልኩ ስፔሻሊስት ዶክተር ሆና ልታስከብረው ይገባል። ያ ሲሆን ምን ይሆናል? አንተ የምታወግዘው ሸሪዓዊ የሚያወግዘውን ነገር በተነሳለሰ መንፈስ ምን ያደርገዋል? ይተዋል። ትዝ ይለኛል አንድ ወንድማችን አብረን እንኖራለን፣ ይጠቀማል። የሚጠጣው እንዳይመስላችሁ የሚበላው ነው የሚጠቀመው። ከዛ እኔ አልጠቀምም አለ ግን ፌስቡክ አልጋጨም። ጠበቀና ታዋቂ ዳይዎች ይጠራል። እንትና አራማ አታድርጉ ብሎ ጨበጭቁና አንተ ምንድን ነው ስንት ወር አሁን እየተቀመጠ ዝም አለ። አጋጣሚ ሆኖ ቤቱ ያለ እማ ባንተ ይጃለው ሙሳፊ ያንተ ይየውጣል ትለኝ ምን ይበል እኔ ማለት ነው ስራ ይወጣል ነው እንዴ አልተቀበለው ነው ለዛሬ አልተቀበለው አለ ምን ፈቅደዋል አንተ እኮ ከምስሉ ላይ ያጣላው እኮ እሱ ነው እንዴ ታዲያ ለምን ነው ሰለፍ ቆሮ ገብስቆሮ አለ እሱ በኪስ ያስና ማስተካከልና ወስዱ አዘናቀው والله አልሐምዱሊላህ አሁን ነብዩ እንደሚመገብ ሰው አንዱ ከተባሉ ስፖንሰር ወንድሞቻችን አንዱ ነው። አላህ ይቀበለው አላህ ይቀበል እና በተነሳለሰ መንፈስ በመተዛዘን ከሆነ والله ብዙ ወንጀሎችን ማስተው ይችላል። በእንዲህ ግን ሌላ ወንጀል እንዲሰሩ መጋበዝ ነው። ልናዝላቸው ይገባል። ባይሉ ይኸው ረሱል ዓለይሂ ሰላቱ ወሰላም በመስጊድ ሲሸና እንኳን ሐራም ነው መስጊዶች ነው አይደለም በባሉ በቆቆ በሽታ ተራምዶ ነው ታውቃላችሁ። ምናልባት በዚህ የሚታሉ ሰዎች ካላችሁ ወጣችሁ ግን ማዕቀቡ ይህ ከመሆኑ ጋር ቆሞ ሲሸና ሲባሉ ረሱል ዓለይሂ ሰላቱ አምስተኛ ረሕመቱሁም ሊኒሳ ለሴቶች የነበራቸው ምስለት ረሱል ዓለይሂ ሰላቱ ወሰላም ከሚስቶች ውጭ ማለት ሰላት ሳሰግድ አሉ ረሱል ዓለይሂ ሰላቱ ወሰላም ረዥም ሱራ ቀርቼ በቁርአን ማዕና መመሰጥ እፈልጋለሁ። ነገር ግን ልክ እንዳረኩኝ ልጆች ሲጮሁ ይሰማለሁ። በልጆች መጮህ የእናቶች ልብ መሰረቅ ትዝ ይለኝና አጠር አድርጌው አጠናቀዋለሁ ይላሉ ረሱል ዓለይሂ ሀና ረሕመቱ ቢረሕመቲ ለሴቶች ከማዘናቸው ሌላው በቀጥታ እነሱን አስመልክቶ ኢስተውሱ ቢኒሳኢ ኸይራ ሴቶች በተመለከተ በጥሩ ንገሯቸው። ያንተን የጥላቻ ስመት ታውቃለች አንቺ አትበላት
እንደው የማቀባበል ስም ሊኖር ይገባል። አይሻ ከሆነች አይሹ በላት፣ ሌላም ጨምር፣ ምን ችግር አለው? የኔ ባል በላት፣ ቆንጆ ነሽ በላት። ከዛ ከምትሰራው ወንጀል ለማድረግ እድል ይሰጣል። የውዴታ ብዙ ይሆናል ነገር ማለት ነው። ስትቆጣ ሌላ ቃላት ይጠቀም። ማቀማጣያን በማቆም ቁጣን ድረስ አለቅ ስሜን ሲተው እንዳቆረፉ ያቀረበው ትላለች አይሻ ረሱላህ ሰለላሁ ዐለይሂ ወሰለም። አይሹ ማለት ሲተው አይ ወረጋ ሰይማቸው የአማኝ መተሳሰቢያ መሆን ያለበት በዚህ መልክ ነው መሆን ያለበት። ሴቶች አሉ ሲፈጠሩ ከጎድን አጥንቶች መካከል ለዛው ከላይኛው ነው የተፈጠሩት፣ ከታችኛው ትንሽ ተፈጠሩ ነበር። የፈለገው ብትማር ብትቀራ የፈለገው ብትሆን ሴት ናት። የሴትነት መገለጫው በሆነ መልኩ ፍሬንቻ ማለት በዛ ሰዓት አንተ ወንድ መሆን አለ። ራስን ማሸነፍ መቻል መቆጣጠር መቻል አለ እና በጥሩ ቢቀሯቸው ጥሩ አስቡላቸው እንደምትወዷቸው ያሉበትን መግለጫ አሳዩዋቸው እያሉ እንደው ከሴቶች ጋር ከነጉርጠታቸው ነው መጠቀም የምትፈልጉ ከሆነ መጠቀም የምትችሉታል። ፈኢን ዘሀብተ ቱቂሙሃ ከሰርተሃ እንደው ላልቀነት ቁጭ እንድል ላልቃት ጋር ከምስትህ ትሰብራታለህ። ጎብጦ የደረመ እንጨት ልታቃናሉት ሞክር ምንድን ነው ሊቀጥል በሰበብ ነው ትሰብራታለህ። ወከስሩሃ ጠላቁሃ ረሱል ዐለይሂ ሰላም መስበሯ ማለት መፍታት ትፈታታለህ። ስለዚህ አንተ ብቻህን ነው ትጀምራለህ። ምክንያቱም አንዱ አልተፈታ ሁለተኛው ለመፍታት ዋስዳ ነው፣ ሶስተኛው ትጠቅማለህ። ጀግና ነህ ማለት ይሄ ጀግንነት አለ፣ ወንድነት ነው። ብዙ ጊዜ ማስፈራራቸው ፈላሻ ነው። ፈታውሽ ያለ ሲሞት ሲቀመጥ የሚያስፈራራ ወጣት ይሄ ነው። እንደው ፊታን ትጥሪ አንቺ ፍትቺ ተማባል እንዴት ነው እኔ ያላችሁ ነው ማለት ይቻላል። ብዙ ጊዜ ተፋቶ ለማስፈራራት የሚደከም ግራም ያጋባል። አረ ሶስተኛቸው ነው ይባላል። በቃ ሶስተኛ ከሆኑ እና ያ እንዳይሆን አይታል ወንጀል ሲሰራ አውቃት እንዳለ ሳብታ እንዳሰ ደርሳ እንዳሰ ለዚህ ነው ሸሪዓው የሆነበት ሄዳ ስትመጣ በማጣት ብራበት ገብታ አትባ በቀን ደርሳ መስጊድ ገብታ ባባ በጣም ነው ልጆች ተራውቶ አሳውቋት እሷ ወደ በቃ ወደ አለባት ነው ወደ ተቆራኛ አይታል ነው እንጂ ዝም ብሎ ማታበቅ ተገፍቶ አይገባም። አንደኛ ያልሆነ ፍተሻ ውስጥ ነው የገባው። ባልሆነ ነገር ሊደርስ ይችላል። ከበስተጀርባ ያለው የከፋ ነገር ነው። ሰበቡ አንተ ነህ። የአላህን ባሪያ ታሰናይ ለምን ተደብቃ ሄድ ብላ ዞራት በቃ ከሄድ ሂድ ለአላህ ስራ እና ከሴቶች ያላቸው ንስበት ለሁሉ ሴቶች ረሱል ዐለይሂ ሰላቱ ወሰላም ያዝኑ እንደነበረ ኢድ ላይ ሲመክሩ ወንዶቹን ከመከሩ በኋላ እንደገና ወደ ሴቶች ሄደው ይመክሩ እንደነበረ ሰደቃ እንዲያደርጉ እኔ የሚሳት ባለቤትነት ሚሳት ናቸው አይቻለሁ። የባለቤቶቻችሁን ጉለት አስገድቱ ሂዱና እርግማን ስለምታበዙ ሰደቃ አብዙ ብሎ የጆሯቸውን ያገዳቸውን የጣታቸውን የግንዳቸውን የእግር ሀብላቸውን ሳይቀር ለእስላም እንዲያውሉ ለሴቶች ከማዘን የመጣ ዳዋ ለብቻቸው ይህን ቦታ ላይ ካደረጉ በኋላ እንደገና ወደ ሴቶች ሄደው ያደርጉ ነበር። አሁን የእኛ ኢማም በልና ይህ ቦታ ላይ ዳዋ ካረገ በኋላ እንደገና ሴቶች ጋር ሄዶ ሌላ ዳዋ ቢጀምር ስማይበላለትም ረሱል ዐለይሂ ሰላቱ ወሰላም ይሄን ያህል የኢዝነት ዳዋ ያደርጉ ነበር ለሴቶች በሙሉ ማለት ነው። ሌላው ረሕመቱ ቢልመሳኪን ልሙንከስራ ቁሉቡ ለምስኪኖች ልባቸው ከማጣት የመጣ ለተሰበሩ ሰዎች የነበራቸው ኢዝነት ረሱል ዐለይሂ ሰላቱ ወሰላም ስንመለከት وبذلك قوله اعلم يا أبا مسعود اعلم يا أبا مسعود اعلم يا أبا مسعود أن الله أقدر عليك منك عليه. سبحان الله. رسول عليه الصلاة والسلام أبا مسعود የተባለው ሰሃቢ ባሪያ የከባት ወንጀል ሰራ
ከኋላ የሆነ ልትሰማው ግን ምን እንደሚል አይገባኝም። ከዛ ደረሰ ያባበሱ እያሉ ደረሱ። ረሱላቸው መጣ። ድምፃቸው በጣም ጎራሉ ከመቆጣታቸው የመጣ የሚሉት እስከማይታወቅ እኔ እየገረፍኩት ነበር። በግረፉት አቆምኩኝና አጠገቤ ሲደርሱ አቤት ስላቸው ኢዕለም ያ አባ መስዑድ አንተ አባ መስዑድ በእርግጠኝነት ተወቅ አነላህ አቅደሩ አለይ አላህ በአንተ ላይ እጅግ እንደሚችል ሚንከ አለይ አንተ ባሪያውን በመግረፍ ከመቻለህ በላይ አላህ አንተን ሊገርፍ ይችላል። እንዴት ጭካኔ ውስጥ ትመጣዋለህ? ባሪያ አሉ። ደነገጥኩኝ፣ አረጋዬን ጣልኩኝ። ከዛ በኋላ ባሪያ ላለመግረፍ ወሰንኩኝ። ይሄ ነው ደካሞች፣ አለባበሳቸው ጎስቋሎች፣ ቆዳ አጥንታቸው የተጣበቁ ስጋ አልባዎች ስናያቸው በሴት ይነገራል። ደስታቸው ከተራቡ እናብላቸው፣ ከታረሱ እናልብሳቸው፣ ሲጠይቁን አንገለግላቸው። እንደው መስጠት ባንችል ጥሩ ቃል እንጠቀም። በተለይ አሁን መስጅዶች ላይ ይቆማሉ፣ ያወራሉ። በቃ ሰው አጣሩ ተአሙት ቁጭ ውጣ ይሄ ሆን የለበት ከሆነ በተረጋጋ መንፈስ የሆነ ካዲ ጠቃሙ በቃ ሰው ይገባሉታ ይበለው አለ እንጂ አንድ ሰው በማጣት ተፈትኖ በግልምጫ መደረግ የለበት። ለደካማ ማዘን ማለት እንደሚገል ኢስላም ረሱል ዓለይሂ ሰላቱ ወሰላም መዲና መስጂድ ላይ እሽፉ ቱጀሩ ነው። ችግረኛም ከችግሩ አስታርቁት፣ ስጡት፣ ይበላበትን፣ የሚለብስበትን፣ የሚጓጓዝበትን፣ የሚያድርበት ካስፈለገው ገላግሉት። እሱ መስጂዳዋያ እኛ ጋር ግን ኢማሙንም አይፈቀድም ተብሎ አረም ተዋለ ያለ ለማኝ ለምን ሲመጣ ሲዘይረው አይፈቀድም እንዴ አባ ይባላል ኢማሙ ራሱ እሱ ሽሮ አይፈቀድም ብሎ ከማን ጋር ይጣላል? ኢማሙ እኔ አልጣላ ነው ሳትሪ ኮንትሮል አሁን ነው እንዳጣጣና እኔ ኮንትሮል ነበር። አሁን ዝግላቱ እንዳመስ ሆናቱ ደጋፊ ይባላል ካንተ ላይ እሱ ጨቆን ጠቆት ወደ በቀ ቢሰው አጥቶ ነው የበላው ሚዳልኝ አጥቶ ነው ውጣ ይባላል። እንደዚህ ይገባል። ችግረኞች ይኸው እንደማ ትዘውና بضعفائكم وهل ترزقون إلا بضعفائكم أو كما قال عليه الصلاة والسلام زلابة بزرق الله مثل يبني أبقر الله نقلاج يبنتعرضكم بدكاموش انجي بدنا انتهين اللبن لن نسول الله بمازق بيازم الله يا رسول الله يبجرش عصواتنا رحمته بالكافر حتى مسلم لا يومه والمقوش የነበራቸው ረሱል ዓለይሂ ሰላቱ ወሰላም ለካፊሮች ያዝኑ ነበር። ረሱል ዓለይሂ ሰላቱ ወሰላም ከማዘናቸው መካከል የሚገርመው ኩፋሩ ቁረይሽ ቁሉ ላኢላሃ ኢለላህ ቱፍሊሁ ላኢላሃ ኢለላህ በሉ አላህ ብቻን አምልኩ ስኬታማ ትሆናላችሁ ሲሏቸው ሲታረቋቸው እምቢ ሲሉ አንድ ጊዜ ሊያምኗል ሊያምኑ ሳይሆን ማቋረጥ በመልሰት ፈለጉና ልዳምን ከፈለግ ሰፋ የሚባለውን ተራራ ወርቅ ቀይርልና ጌታ ጠይቀውና አሏቸው። እንደዛ ነው ታምናላችሁ አሏቸው። አሁን እንዳምን እስኪ ተራራው ወርቅ ቀይርልና እስኪ አለትን እንተባበል ማመላክ ላይ ነገር ያረባ ሰባ ተራራ ወርቅ አድርጋቸው ተረት የሚባል ነገር የለም ማለት ነው። ቆይ ቀስተን ባይሆን ብቻውታል የለበከውን ተራራውን ወርቅ አድርገው ሳያምኑ ሲቀሩ ድራሻቸውን ማጥፋት አንደኛው ብቻ ወይም ተራራውን ወደ ወርቅ ተቀየሩ ይቀርና ተውበትና ረህመት ማድረግ ተውበት እንዲያደርጉ ማድረግና እንዲመለሱ ማድረግ ምረጣ በተበከ ተውበትና ረህመት ይሻላል። ከጀርባቸው ቢጠብቀው ይኖራል። ራሳቸውን ተውበታቸው ሊመለሱ ይችላሉ። በጣም ባሰቃዩዋቸው ቀን በጨለመባቸው አጋጣሚ
አልስማማም አሉ። ሱብሃንአላህ። فإني أرجو أن يخرج الله من أصلابهم من يعبد الله ولا يشرك به شيئا. إني كنسي أبو سنوج إني كني أبارو كني أفرانو كني قدرو كني موكرو كني أدارو مشركوش مكاكا الله لن يأولا يجارا فالله لن عند جمد يما أدارا ترد يالا نسوه يتويد بارا يا وقت يجارا أيضا هذا رحمته للكافرين. مسلم ላልሆኑ ወንድሞች የረሱል ሰለላሁ ዐለይሂ ወሰለም ኢዝነት ነው። እኔ አንተ ቢሆን ግን የእኛ ሰፈሮችን ብቻ አይደለም እንደው ዓለም ላይ ያለ አንድ አይገብር አቃተው ነበር። ይሄ ማለት ዲን እስላም አልገባንም ማለት ነው። ዲን እስላም ቢገባ ግን እንዴት ሰው ቃተል ይባላል? ሰው ይጥፋ እንዴት ይባላል? حتى إنما شرع الجهاد من باب الدفاع. إسلامي تجرو كايدا بكرو بمكرا كالبركورو. إنجي هذا هذا بس اسم القرآن. إزيكا أكبر، إزيكا أتسلم، إزيكا خيسرا وإنت المسلم وإنت إسمرا كتنسرا بروسيبة هذا الكتاب. هذا اللي كتير بمالك بركينجي بني هذا الكلام الجهاد اللي تدخلون الإسلام. بمكرا كالبركوينجي በማሰቃየት መጓረን ለዛ ነው ሽማግሌን እንዳትገሉ፣ ባህታዊ መነኩሴዎችን እንዳትገሉ፣ የቤተሰቦች ነዋሪዎችን እንዳትገሉ፣ ሕፃናት እንዳትገሉ፣ ኖርማል ተላላኪዎችን እንዳትገሉ፣ ተራ ገበሬዎችን እንዳትገሉ፣ ከጦር ሜዳ ውጭ ያሉ ነጋዴ ገበሬዎች እንዳትገሉ የሚለው ግን ኢስላም ለዚህ ነው። በእርሱ ዓለይሂ ሰላቱ ወሰላም ዕድሜ ዲን እስላም ሲያስፋፉ 23 ዓመት ድረስ 30 ቁርአን ሲሆን 27 ጦርነት ሲያካሂዱ የሴት ሟች መብት ነው የሚታወቀው። አንዷ በግፍ አንዷ የእጇ ነቂታ ማለት ነው። ልብ በሉ። በግፍ የተገደለችዋ በኻሊድ ብን ወሊድ ሰይፉላህ አልመስሉል በሚመራ ሰራዊት ረሱል ባለበት ስሜታዊ ሆኖ ወታደር የገደላትን እነሱ ተገርሞ እያዩ ረሱል መጥቶ ደረሱ። ዳርቺ ባቆ ተዋገኝ ወሲች ዝብራችሁ የገደላችሁ ያዋት አንዳ ተባርካ ባርኳት የኔናት በቃ ለመደናት ብሎ ሳፍ ሲል ገደለው ሲሞክር ተከላክሎ ገደላትና ደረሱ። ሰው ለምን ገደልካት ማለት ነው። ከነዚህ ሁለት ሴቶች ውጭ በረሱል ዓለይሂ ሰላቱ ወሰላም 25 ዓመት የእስላም አስተምህሮት ሶስተኛ ሴት ተከተለ የሚባለው هذا هو الرحمة. ይሄ ነው የዲን እስላም ኢዝነት ብሎ ማለት። ስለዚህ በየጎረቤታችን ስንት ጧሪ የሚፈልጉ እናቶች አሉ፣ አባቶች አሉ እና ወላጅ ሕፃናቶች አሉ። እንደው ሽማግሌ አድለው ሕፃን አድለው ሴት አድለው ከነዚህ ሁሉ የማሰበት ጎልማሳ አለ። ቆጠንና ቀድም ጨርሰዋል። ስለዚህ ስብዕና ሊኖረን ይገባል። ሙስሊም ቢሆን ባይሆን የተቸገረን ለመርዳት ስብዕና ሊኖረን ይገባል። ግፈኛን ለማቀብ ከተበዳይ ጋር ለመሆን እዝነት ሊኖረን ይገባል። የዛሬ ቆይታችን ይህን ይመስላል። አላህ እኔንም ባሰማኋችሁ ከአላህ የሚገናኝ አላህ ያድርገን። እናንተንም በሰማችሁት ከአላህ የምትገናኙ አላህ ያድርጋችሁ። በአላህ ውድ ቤትና ውድ መልእክት ዲን እስላም ተገናኝተን ውድ ሽልማቱን ፊርደውስ ከሚሸለሙ ባሪያዎች አላህ ያድርገን። አላህ ሁሉንም ስራችን በኢኽላስ ሰርተን ከአላህ የምንገናኝ ባሪያዎች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። Mm-hmm.